ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰምታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ የምገኘው በአዲስ አበባ ሸራተን ሆቴል ነው። እንደምታዩት የአዲስ አበባ ሰማይ በጣም ያምራል። ሰማዩ የጠራ ነው። አካባቢው በጣም ቢዩቲፉል ነው እና ዛሬ እንግዲህ በዚህ ቦታ ነው ኢንተርቪው የማደርገው። ማን እንደሆነ ከጥቂት ደቂቃ በኋላ ታያላችሁ። ከልብ እንድትከታተሉኝ በትህትና እጋብዛችኋለሁ። Good to see you. Good to see you. Salam Neshoy. Dinesh. A good old friend. Yes. Amatu, እንዴት እንዳለፈ ታያላችሁ. How quickly it went by. Yeah. Look, June ላይ ነው ያደረኩት last year. አይገርምም? No. It's exactly June. June? Yeah. Wow. ስለዚህ wow. It's just a month earlier. እግዚአብሔር ይመስገን. Good to see you again. Thank you, Daddy. ተባረክ. መጣ. And you look amazing. Thank you, Daddy. ከልቤ ነው የምለው. You look amazing. Thank you, Daddy. Almost as good as me. Just kidding. እሱን ካት እናደርጋለን. No, it shouldn't be cut. This is beautiful. እሺ. Yeah, thank you, Daddy. ስለመጣ እንግዲህ ለመሆንም ስለፈቀድክ በጣም ደስ ብሎኛል። አሜን። እንደው በቃች አዲስ አበባችንን እንዴት አገኛት? የሚገርም ነው። እንግዲህ በየአመቱ እመጣለሁ እንደምታውቂው። ያው መጀመሪያ ልጆቻችን 83 ነበሩ። ያለፈው አመት ደግሞ በኢኮኖሚው በምናምን ሁኔታ 73 ነበሩ። አሁን ይገርምሻል 77 ሆነው 3 ልጆች ሌላ የማይናገሩ መስማት የማይችሉ እነሱን አስገብተናል። አሁን 80 ልጆች አሉን። እንደምታውቂው የኔ ብጤዎች 1000 በላይ አገልግለናል። እግዚአብሔር ይመስገን። የዘንድሮ ትሪፕ it's just overwhelming. ህዝቤን ለማገልገል ሳይሆን አገሬንም አየሁ። ኢትዮጵያዊነቴን ኮራው። እነ ጎንደር፣ እነ ላሊበላ፣ እነ ወንጪ የሚገርም ነገር the hidden treasure ይሉታል ስለሱ ሲያወሩ። it's just overwhelming። መንገዱም ተሰርቶ እዛ ውስጥ ያለው የማድባት the hot volcanoes, the bridge የተሰራው and the view. It's about 155 kilometers. ግን ከዚህ ከአዲስ እና about 3 hours. ግን የሚገርምሽ ነገር the beauty, the nature, the air. What can I say? እግዚአብሔር በእኛ ጊዜ ድሮ ስንጸልይ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች። እግዚአብሔር እያሰበን ነው። ጸሎቴ ይሄ መልካም የሆነው ነገር በሰላም ሁላችንም ተፋቅረን አንድ ኢትዮጵያ የሆነን እግዚአብሔር እንድንኖር ይርዳን። But I'm impressed. Oh, thank you, Danny. And the people are amazing. በተለይ ይገርማቸዋል። ላሊበላ ከ45 እስከ 55 ሺህ ሰዎች ብቻ ናቸው በከተማው የሚኖሩት። ከ30 በታች ብቻ ነው መኪና ያለው። Everybody walks. እኔ አንድ ወፍራም ሰው አላየሁም። የሚገርም የሚደንቅ ነገር ነው። የቤተ ክርስቲያኖቹ የምትመለከቱት የ800 ዓመት ታሪክ ስለ ጌታ ኢየሱስ ክርስቶስ ስለ ሐዋርያቶቹ ፒክቸር እኔና አንቺን የሚመስሉ ስሙ የተባረከ ይሁን። ስለ ጌታ ኢየሱስ ክርስቶስ የራሱ የእመቤታችን የማርያም ፒክቸር እንደሚባለው ያው እንግዲህ የፈርስት human skull 300,000 years ago የተገኘው የመጀመሪያው ጥቁር ነው እና እንዴት የሚያስደስት ታሪክ ነው የሚታየው። እና I'm overwhelmed እና አሁን ተመልሼ ስሄድ ቅር እያለኝ ነው እውነት ለመናገር። ደብረ ዘይትም ሄድኩ፣ ጎንደርም ሄድኩ፣ ወንጪም ሄድኩ። እዚህ አካባቢ ደግሞ 4 ሰዓት ተኩል 5 ሰዓት ነው ከሾፌሬ ጋር መኪናውን አቁመን በእግር የጊዮን ፓርኩን ስትመለከቱ ግንፍሌ ቀበና ያደኩበት ፓርኮቹ ንጽህናው I'm impressed. ጌታ ይመስገን። እኔም የጊዮን አካባቢ ያለውን አይቼ ነበርና እኔ በቃ ማመን ያቃተኝ የምናቃት ከተማችን እንደዚህ ውስጥ ለውስጥ እየሄድን እያየን እየተዝናናን አይተዋል። ቢሆን ያለውን ደግሞ ፏፏቴው እኮ ከዚህ እኮ of course ይሄ it's like tiny here እንዴት አድርገው እንደሰሩት እና ደግሞ የላይቲንግ የሚያረጉት በማታ ሙዚቃውና ላይቲንጉ አንድ አይነት በማታ የአዲስ ባይ ናይት is just
አሜዚንግ። እግዚአብሔር ሰላም ይስጠን። አሜን። we are on the right track። እኔ የገረመኝ ልንገርህ፣ ልክ ድሮ ውጭ ሀገር ስንሄድ የምናያቸው ካይሮ እንኳን የከተማው ድሆች፣ ሀብታሞቹ መዝናኛ አላቸው ብዙ። የከተማዎቹ ድሆች የእኛኑ ናይል የእኛኑ አባይ ዙሪያ ተቀምጠው ልጆቻቸውን ሰብስበው ሲበሉ ሲጠብሱ የምታየው። አሁን ሰው ሁሉ ልጁን ግማሹ በዚህ ጋር ይዟል፣ ግማሹ በዚህ ይዟል፣ በዚህ ይዟል፣ እርጉዝ አለች። ኤቭሪባዲ ኢዝ አውት እና ደስ አለኝ። ሰው እንደዛ ኢንጆይ እያደረገ ማታውን በጊዮን ኤሪያ በፓርክ ወደ ላይ እየወጣ በጣም ተደሰትኩና እግዚአብሔር ይህን ቀን ስላመጣ እግዚአብሔርን አመሰግናለሁ። በእውነት ልንገርሽ ከሾፌሯ ጋር ወክ እያደረግን ምን ነበር የምለው አክቹሊ መጀመሪያ ሸረተን ታሪኩን ስሰማ I hope it's true አለሙዲ የተከፈተ ጊዜ the first thing የተናገረው ነገር ቢሆን አንድ የኔ ብጤዎችን ዲናይ ብታረጉ ኤንትራንስ you will report to me ነው ያለው። በፊት ይሄ ብቻ ነበረ ያንግ ካፕል ወይ ሙሽራዎች እዛ ውስጥ መግባት አይችሉም። it's very expensive እንኳን ያኔ አሁንም። ነገር ግን እዚህ ዞረው መጥተው ቁጭ ብለ አሁን ግን የሚገርምሽ ይሄ ሁሉ ፓርክ ደግሞ የሚገርምሽ ነገር they have coffee shops ተያይዘው ፓርኪንግ ሎታችሁ የእኛን 10 እጥፍ ነው እና የማየው ነገር በሙሉ በጣም it's impressive በጣም እግዚአብሔር ይመስገን የምልህ ምድራችንን እዚህ ደርሳ ለማየት እግዚአብሔር እድል ስለሰጠን ደስ ይለኛል። ያለው ችግር ሌላውም ነገር እንዳለ ሆኖ የኢኮኖሚውን ነገር ስታየው እንዴት ነው? የሰውን የኗኗር ነገር ስታየው ይሄ ምን አየህ? ከባድ ነው። ሁለት አይነት ህዝብ እንዳየ ገምታለሁ። ከባድ ነው። ልክ እንደኛ ጋር the 1% ይባላል። አትሊስት እንደ good old days 1% አለ፣ ሚድል ክላስ አለ፣ ባትም ደግሞ አሉ እኛ ጋር። አሁን እዛም እየተቀየረ ነው። it's the 1% and the rest of them pretty much on the bottom. Oh, no more the middle class. No. እዚህም ደግሞ እሱ ነው የምመለከተው። እኔ አሁን ለጉራ ሳይሆን እግዚአብሔር ይመስገን ሚሊየንስ ኦፍ ብር ነው the last month በእኔ ብጤዎች በተቸገሩ በጎንደር ቢሆን በላሊበላ ቢሆን በደብረ ዘይት የሄድኩበት በየመንገዱ በተለይ ፋሲካ እኛ ጋር is a big deal 40 ቀን ነው 50 ቀን የሚጾመው 55 ቀን ያንን ሁሉ ጾመው some of them የሚበሉት የለም። እዛ መተው እኛ ቤት ሪአክሽናቸውን ተመልክተሽ እንደሆነ ቪዲዮ ያሳያል፣ እናሳያቸዋለን። አስታውሳለሁ። አንተ ደህና አለ እንደምን አለ? ብዙ ሰዎች በቲክታክ በፌስቡክ በኢንስታግራም በሁሉ ቀርበዋልና ተባርከዋል። እኛ ደግሞ ይሄን የምናሳየው ባይ ዘ ዌይ እኔም ማረገውን ነገር እንድታዩና እኔን እንድታከብሩ ወይም ለኔ ግሎሪ እንድትሰጡ አይደለም። አንደኛ መልካም ነገር ሁሉ ከእግዚአብሔር ነው፣ ከሰው አይደለም። እግዚአብሔርን ስለታዘዝኩ ጌታን አመሰግናለሁ። እኛ ይሄንን የምናሳየው ሰዎች በእኛ ተምራችሁ ትንሽ በብዙም ባይሆን በጥቂቱ 2 ሰዎች ብናገለግል ከአካባቢያችን ከቤታችን ከኔበርሁዳችን ለብዙ በረከት እንደርሳለን ብዬ አምናለሁ። መሆን ይቻላል። አሁን ዲያስፖራው በተለይ በሚመጣበት ሰዓት በዓሉን አስታኮ ሲመጣ ልክ አንተ እንደዚህ እንደምታበላው ሌላ ቤተክርስቲያን ሌላ ቦታ ሄዶ ደግሞ እንደዚህ አብልቶ እኮ ይመረቃሉ። ሰዎቹ ነፍሳቸው አሴት ታዲያስ አክቹአሊ የእንተን ቪዲዮ የላኩላት ጓደኛዬ እያለቀስኩ ነው ያየሁት አለች። እግዚአብሔር ይመስገን። ሰዎቹ እንደዛ እየመረቁ ሲበሉ እግዚአብሔርን ማመሰግን አለቀስኩ። የደስታ ለቅሶ አይገርምሽ እኮ ነው ከእናታችን። ይሄን ደግሞ የተማርኩት ከእናቴ ከወይዘሮ ጌጤነሽ ማልተጋፍቶ እና ማህበር ስደግስ 6 ወር እየደከመች እኔ እኮ እነኚህን ሀብታም ከማበላ የኔ ቢጤዎችን ብመግብ ወደ ጌታ የሚያቀርበኝ እሱን ነው all my life። እና አሁን እኔ እዚህ ማላቀው ሀብታም ሰው የለም እውነት ለመናገር ግን I have no interest ከነሱ ጋር ዲል ማድረግ። እነኚህ ወደ ጌታ የሚያቀርበው የተራቡትን መመገብ ነው። የተጨነቁትን እግዚአብሔር እንዳስቻለሽ መፍትሄ መስጠትና
ደስ ብሎኛል። every morning I wake up excited, you know, to see the challenge out there and to hear them ደግሞ መስማት ነው። listen to them, listen to their story. አንዳንዶቹ ከኔና ካንቺ 10 እጥፍ ይበልጣሉ፣ የተማሩ ናቸው፣ ብዙ ያላቸው። ነገር ግን ደግሞ ሁላችንም ወድቀናል፣ ሁላችንም ብዙ ሁኔታ አልፈናል። አንዳንድ ጊዜ ለመነሳት ከባድ ነው። ለዚህ ነው መተን ይቻላል፣ በእግዚአብሔር ታመኑ and keep fighting እና እንደሱ ያለን ነው the last 30 days ያሳለፋችሁ። እግዚአብሔር ይመስገን። እኔም በጣም በሱ ተገርሜያለሁ። እኔም ከተማዬ እንዳይ ነው የምታደርገኝ በመጣ ቁጥር እግዚአብሔር ይመስገን። ከዚሁ ቀጥዬ የምጠይቅ ግን አሁን በዓለም ደረጃ ያለው የኢኮኖሚ መናጋት አለ። በአሜሪካ ያለውን ዜናው ይነግረናል። ግን ዜናው ከሚነግረን በላይ አንተ በአሜሪካ ህይወት እንዴት ነች? በአንተ ስራ ላይስ እንዴት ነው እስቲ ህይወት በአሜሪካ በአሁኑ ሰዓት? ከባድ በጣም actually all over the world በጣም ከባድ ነው። ኢኮኖሚው ጥሩ አይደለም። የማንም ቢዝነስ አፌክትድ አልሆነም ቢልሽ including my own business ውሸት ነው። ነገር ግን እግዚአብሔር የተመሰገነ ይሁን። በግሌ ስለቆየሁበት ደግሞ የእግዚአብሔር ፌቨር ከናንተ ጋር ከሆነ ወገኖቼ ይሄን ነግራቸዋለሁ። እግዚአብሔር የከፈተውን በር የሚዘጋ የለም። እሱ ያልከፈተው በር ደግሞ ለዘላለም ይዘጋ እና ትንሽ ኤስታብሊሽ ስላደረኩኝ አም ሰርቫይቪንግ። ኦኬ እግዚአብሔር ይመስገን። እግዚአብሔር የከፈተውን በር አይዘጋም። 9/11 ሰርቫይቭ አድርገናል። 2008 ኢኮኖሚ ሰርቫይቭ አድርገናል። ኮቪድን ሰርቫይቭ አድርገናል። የማያልፍ ነገር የለም። ግን ለጥያቄሽ መልስ ከባድ ነው። ከባድ ነው። አሁን በተለይ እዚህ ያላችሁ ወገኖቼ ብዙ ጊዜ አሜሪካን ወይ ዩሮፕ የተለያየ ቦታ በጣም መምጣት ፈልጋላችሁ። ሰጀስት አላደርግላችሁ። ከባድ ነው እና እዚሁ እግዚአብሔር የከፈተላችሁ በተለይ ኮሌጅ የምትሄዱ ከሆነ ከአዲስ አበባ ዩኒቨርሲቲና ከመሳሰለ ኮሌጅ የምትጨርሱ ሰዎች ያ ዲግሪ የትም ቦታ ሰክሰስፉል ነው። አሁን እኛ ጋር የኢትዮጵያ ፈርስት ዲግሪ ይዘው መጥቶ ሰክሰስፉል ያልሆነ ሰው አላውቅም። ስለዚህ በዚሁ በርቱ፣ ቀን እስኪቀየር ድረስ በአሁን ሰዓት እግዚአብሔር የከፈተላችሁን በር ዩዝ እያደረጋችሁ አገራችሁን አገልግሉ፣ ራሳችሁን፣ ቤተሰባችሁን እርዱ። በዚህ ጊዜ ወደ ውጭ መውጣት የኔ ሰጀሽን not a good idea። እሺ ዳንዬ፣ እነዚህ የምታሳድጋቸውን ልጆች ይዘህ ቦራ ቦሌ ስትሄድ እንጦጦ ስትዞሩ አብረን ዞረን አየኋቸው እና በጣም የተለየ ፍቅር ነው ያላቸው። አንተም ለነሱ ያለህ የተገነዘብኩትና በራሴ የሌለኝን በምትሰራው ነገር ላይ በእያንዳንዱ ሲዞሩ እንዳይወድቁ ሲጫወቱ ወደ ሰማይ ሲወርዱ ሁሉን ነገር ብለህ ትሰራለህ። በጣም ፎከስድ ሆነ ነው የምትሰራው። ይሄ ያደነኩት ነገር ነው። የተሰጣቸው ምግብ እንኳን ስናዝ ለምሳሌ ሁላችንም ስናዝ የታዘዘው ቺክን ታዞ ከሆነ ቺክን ሳንድዊች ከሆነ ምናልባት ቢፍ ከሆነ ወይ ፊሽ አምጥተው ከሆነ እሷን እንደ እያንዳንዱ ልጅ በምርጫው እንዲሆን ይህን ሁሉ ትከታተላለህና በጣም ተሰጥተ ነው የምታደርገው። ልጆቹም ከአንተ ጋር ያላቸው ፍቅር በጣም ልብ ይነካልና at the end of the day ምን ይሰማሃል እቤት ስትገባ ይህንን የሰራህ ቀን? አንደኛ እግዚአብሔር ይባርክሽ። እንደምታውቂው ይሄ አገልግሎት የተጀመረው በወንጌላዊት ሰናይት አጎናፍር 29 ዓመት በፊት ነው። እኔ በዘመኔ በእግዚአብሔር ቤት ኖር ያለው ኦል ማይ ላይፍ። አንቺም ታውቂያለሽ፣ ከልጅነት ጀምሮ ጌታ እናውቃለን። እንደ ወንጌላዊት ሰናይት አጎናፍር አይነት የእግዚአብሔር ሰው ሙሉ የተሰጠች ጌታን የምትወድ ግን እግዚአብሔር ወሰዳት ሩጫዋን ስለጨረሰች። 3 ልጆች ነበሯት ኦርፈኔጅ። አንድ ከሐዋሳ አንድ ወንድም ስሙን መጥቀስ አያስፈልግም፣ እሱን አስተዋውቂያት። ከዛ በሐዋሳ 9 ዓመት አገለገልን። ከዛ በናዝሬት አዳማ፣ ከዛ ልጅቷ አልተስማማችንም፣ እሷን አሰናብተን አሁን እንደምታውቂው ከዜሮ ጀምሮ እስከ 8ኛ ክፍል በተማርኩበት ኪዳነ ምህረት ቀበና ሰፈራችን ማለት ነው እዛ እያገለገልን ነውና እነኚህ ልጆች የእግዚአብሔር ስጦታዎች ናቸው። ከዜሮ አንስቶ እስከ 17 ዓመት አሉን።
እግዚአብሔር የተመሰገነ ይሁን። ሽርሽር ስንወስድ ወላጅ የላቸው በሙሉ ኦርፈንስ ናቸው። አሁን ሽርሽር ስንሄድ ቦራ ሞር የትንንሾች ስለሆነ ከ4 ዓመት ጀምሮ እስከ 12 ዓመት ያሉትን እንወስዳለን። በቃ ገና ስገባ ነው ሽርሽር የሚሉት። ምግቡን ይወዳሉ፣ ጨዋታውን ይወዳሉ። and I get involved 100%። እኔ ራሴ ልጆች የሉኝም፣ እግዚአብሔር የሰጡኝ ልጆች እነሱ ናቸው። እና እግዚአብሔርን ደግሞ ስለዛ አመሰግናለሁ። ለምን በህይወትሽ የሚሆነው ነገር ሁሉ እግዚአብሔር የፈቀደው ነገር ነው። እነኚህ ልጆች እንደ ራሴ ልጆች እና በቅርቡ 3 የማይሰሙ ሰዎች ጨምረን የማይሰሙ ልጆች 80 ሆነን 77 ነበረ 80 ደርሰናል። እና ትልልቆቹን ደግሞ ከ12 ጀምሮ ያሉትን እንጦጦ ይወዳሉ። ይሄ ዚፕ ላይን ይሉታል። ደግሞ አነስ ያለች ዚፕ ላይን አለ፣ ትራፕሊን፣ ብዙ አይነት ነገር አለ። ባይተወይ ቦራ ሰጀስት ማድረጋላቸው ይሄን ነገር ካዩ ግማሹ መሽናቸው አይሰራም። it will be nice እሱን ፊክስ ቢያደርጉ ብዙ ኢንካም ይኖራቸዋል፣ ሰውም ብዙ ይጠቀማል። የኛም ልጆች I hope ይሄንን ካያችሁ ፊክስ ብታስደርጉት ለነሱም ሞር ሴሌክሽን ይኖራል። እና እንደ ልጆቼ ነው የማያቸው። ዳዲ ይሉኛል፣ አባባ ይሉኛል። እግዚአብሔር እንዳስቻለኝ 100% ፎከስድ ሆኜ ነው የማገለግላቸው። እና ስለዚህ ደግሞ ጌታን አመሰግናለሁ። ማታ ስትገባ ቤት ምን ይሰማሉ? ደስታ ነው። የኔ እህት ከላይ ታያለች። ከሁሉ በላይ ማይ ሲስተር የእግዚአብሔር ባሪያ የእሷን ሌጋሲ ኬሪ ያደረግን። ይሄን ደግሞ እነግራቸዋለሁ ደግሜ፣ ይሄ ሁሉ ሰክሰስ እሷ በነበረችበት ጊዜ በእግዚአብሔር ፊት አነባች። ያ የዘራችው ዘር ነው ዛሬ ፍሬውን የምናየው። ከኔ ብርታት አይደለም፣ ከቤተሰቦቼ ብርታት አይደለም። ነገር ግን እግዚአብሔር በሷ ሪፕ ዋት ዩ ሶው ይባላል። ያ የዘራችው ዘር እያበራ ነው እና እሷም ከላይ ትደሰታለች። ከሁሉ በላይ ጌታ ኢየሱስ ክርስቶስ ደስ ይሰኛል። ያ ደግሞ ለእኔ ደስታ ነው። ቴንክ ዩ ዳንዬ። እኔ ከአንተ ጋር ዞሬ መጥቼ ቤቴ ስገባ ማታ የሚሰማኝ የራሴን ህይወት እንድለካው በኖርኩበት በአኗኗሪ ላይ እሱ ይሄን ያህል ተዘርግቶ ለተዘረጋበት ነገር ደግሞ ይሄን ያህል ተሰጥቶ የሚያደርገው ይሄ ፓሽን አለኝ ወይ ለማረገው ነገር የራሴን ህይወት እንዳያረገኝ። በዛ ላይ ደግሞ የነዚህ ልጆች ወላጃቸው እንኳን ማን እንደሆነ የማያውቁትን እንደዚህ ህይወት እንዲኖራቸው የአመት ስንቃቸውን በሙሉ አስቀድመ ገዝተህ ሰጥተህ ይህንን አርገም ማየቴ እንዳንተ አይነት ሌላ ቸር ሰው እንደዚህ ግሩፕ ቸርነት እኮ ብናደርግ ይህ ሁሉ ጎዳና ላይ ያለ ልጅ ቦታ ያገኝ ነበር በሚል ራሴን እንድጠይቅ ነው ያደረገኝ። በእውነት ነው የምለውና እንደው ፈቃደኛ የሆናችሁ ሰዎች ወደ ኢትዮጵያ ስትመጡ ብታናግሩኝ በዚህ አይነት የሚረዱ ብዙ የተቸገሩ ልጆች አሉና እነሱን ሁሉ መገዝ ይቻላል። አሁን ጧሪ ያጡ ብዙ አመት በወንጌል ያገለገሉ ሰዎች አይናቸው የጠፋ ብዙ የተቸገሩ አሉ። ሌላ ሴክተር ነው። እነዚህ ሁሉ ቢረዱ እና እንደው ብንተባበር ብዙ ነገር ምንም ተርፎን እኮ መኖር የለብንም። ምንም ተርፎት አይደለም እኮ ወላጆቻችን እኮ ተትረፍርፈው አይደለም የሚሰጡት ካላቸው ላይ ነው። እግዚአብሔር ደግሞ ይባርካልና በጣም የመስጠት እንትኑ ገርሞኛል። ምናልባት ምናልኩኝ አንደኛ ቆሮንቶስ ላይ ነው ወይ ሁለተኛ ላይ መስጠትን እንደ ስጦታ ነው የሰጠው እግዚአብሔር እና ምናልባት እሱም አንዱ ስጦታ ይሆናል ብዬ ነው። ምክንያቱም not only for this girls children ምናምን ለጠቅላላ ለሰራተኛው ለሸራተኑ ለየሄድክበት ነውና እግዚአብሔር ይባርክ። በመቀጠል ሌላ የምጠይቅ እንደው ላንተ ህይወት ምንድን ነች? እግዚአብሔር ይመስገን ቅድም ባልሽው የሚሰጥ በልግስና ይስጥ እና አንድ ነገር ጊቭ ይላል የእግዚአብሔር ቃል and it comes back 10-30 100-fold shaken overflow ነው የሚለው። ፈትኑኝ ነው የሚለው እና ለወገኖች ቅድምቱ እንዳለችው ሌሎች ሰዎች ይሄንን የቱን ሾው የምትመለከቱ እግዚአብሔር ከረዳችሁ በሁለት ሰው እኛ በሶስት ነው የሶስቱን ነው እዚህ የደረስንበት በትንሹ ደርሰን እና ከጎረቤቶቹ ከቤታችሁ አክቹሊ ከቤት መጀመር ነው። ትምህርት ቤት አካባቢ፣ ቀበሌ
ወረዳ እያንዳንዳችን የራሳችን ኢንቮልቭመንት ቢኖር ህዝባችን በዚህ በችግርና በመከራ የሚያልፈውን ሄደን ማነህ አንተ ስምህ እናይሃለን ንገረን ቁጭ ብለን ሳንንቅ ለምን ሁላችን በክርስቶስ የተሰራን የሱ አምሳለን እና ተከባብረን መናናቅ ሳይኖር መደማመጥ ተደማምጠን ችግራቸውን ሰምተን በሚቻለን በሁለት በሶስት ሰዎች እኔ አሁን ለምሳሌ ኮንትሮቨርሻል እንዳይሆን አሁን የቤተ ክርስቲያን ስጦታ የ10% የሚባለው በዛ ጊዜ የተጻፈው አስራትና በዚህ እኔ አሁን ለምሳሌ እናገራለሁ 10 አይደለም ከዛ በላይ ነው ብዙም ማረገው ነገር ግን የኔ አስራቴ ቤተ ክርስቲያን አይደለም አንፎርቹኔትሊ አሁን በተለይ ያሉ ቤተ ክርስቲያኖች በዚህም ሆነ በውጪ ብዙ መናገር አልፈልግም እግዚአብሔርን ጸጋ ከማሳየት ፌም ነው ገንዘብ ነው ይገርማል የሚያስቅ ሁኔታ በቅርቡ አሜሪካን ሀገር አንድ ፓስተር እግዚአብሔር የ500,000 ሮይስ ሰጥቶናል አለ ለሱ እኮ ነው የገዙለት እና አንደኛው ሜምበር እጁን አነሳና can I ride it አለው ሄል ነው ስለዚህ አሁን ብዙዎቹ ፓስተሮች የራሳቸው ቤኔፊት ነው እኔ ገንዘቤ እግዚአብሔር የሰጠኝን አንድ የታወቀ እግዚአብሔር ባሪያ ስሙን አልጥቀስ በስንት ዓመት በፊት ሺካጎ ስብሰባ ስንሄድ እኔና ባለቤቴ 35% ደርሰናል አለ በመስጠት አዎ እና እኔ ቤተ ክርስቲያን የምትሰጡ እግዚአብሔር የተናገራቸው አድርጉ እኔ በግሌ 100% የልጆቼ ላይ ነው የኔ ብጤዎች ላይ ነው እዚህ ሚኒስትሪ ላይ ነው አዎ ይሄን ደግሞ እግዚአብሔርን አመሰግናለሁ I'll continue to do it ግን ሰዎችን ቤተክርስቲያን አትስጡ አይደለም ነገር ግን እግዚአብሔር ያቺን ከ10% ጀምሮ ያለውን ታመኑና መልካም ነገር አድርጉ ቸርች መሆን የለበትም እከቢ ቤታችሁ የተቸገሩ የእግዚአብሔር ስለሆነ ያንን 10% ለሌላ አለቀ yes በግድ ቸርች መሄድ የለበትም ቸርች መግባት የለበትም የኔ አይገባም because 100% የምሰጠው ገንዘብ የት እንደሚሄድ አውቃለሁ እሺ ዳንዬ እንደው በህይወት ጉዞህ ላይ የሚጸጽትህ ነገር አለ yes እሱም ማመቸም ጻድቃን 7 ጊዜ ይወድቃል 7 ጊዜ ይነሳል ነው የሚለው በከፍታም በዝቅታም በእግዚአብሔር ቤት ደስ የሚለኝ እስካሁን አለው ግን አንድ ነገር ክሊር ማድረግ የምፈልገው በተለይም ይሄ ለፓስተር ደረጀ ፋንታዬ ነው የዛሬ ሜቢ 35 ዓመት በፊት በኦክላንድ ፓስተር ነበር እሺ እና ወደ ትምህርት ቤት ለዶክትሬት ሊያጠና ወደ ፓሳዲና ይመስለኛል ሎስ አንጀለስ አካባቢ ለትምህርት ሲሄድ እኛ ሽማግሌዎች ተመርጠን ነበር እኔ አንዱ ነበርኩ እና ቦታውን ምን ለማድረግ ነው የተመረጣችሁት ቸርቹን ለመምራት ስለዚህ ኤልደር ነበር እና ቃል ገብተንለት ነበረ ሲመለስ ትምህርቱን ሲጨርስ አገልግሎቱን እንደሚያገኝ ኦክላንድ ሲመለስ እና እሱ በጣም ይጸጽተኛል መከተም የሚባል አገልጋይ እኔ ሽማግሌ ነበርኩና እኔ ከሱ ጋር መስራት አልፈልግም እንደዚህ ብዙ ፕሬሸር አደረገ እና እሺ አልኩ ሌሎቹም እሺ አሉ እና ግን ውሸት ነው የተደረገው እንቀበላለን በኃላፊነት በሽማግሌነት ተመርጠን ቦታውን ለኛ ባደራ ሰጥቶን አደራችን አልጠበቅምና ሲመጣ ምን ሆነ ሌላ የራሱን ቸርች ከፈተ በጣም አዝኖ ነበር እና እኔ ይሄንን ቦታውን አጣው ማለት አጣ አልመለስ ነው እኛ ዲና ያደረግን መከተ በጭራሽ መሆን የለበትም እኔ እውነት ለመናገር ይሄንን ቦታውን አጣ ሌላ ቸርች ከፈተ በቃ እና ፓስተር ደረጀ ፋንታዬ ይሄንን ከሰማህ ከልብ የሆነ ይቅርታ ጠይቃለሁ በጊዜው የነበርና አገልጋዮች ቃላችንን አጥፈን ፖዚሽንህን አልሰጠንም እና ፓስተር ደረጀ ፋንታዬ
በጣም ይቅርታ መጠየቅ ፈልጋለሁ። ያ ይጸጽተኛል። and publicly በጌታ አከብርሃለሁ። ባለህበት ቤታ ጌታ ይባርክ። ጌታ ይባርክ ዳንዬ። እንደዚህ በታማኝነት በእውነትን በትህትና መግለጽ እግዚአብሔር ይሄ ትልቅ ነገር ነውና እግዚአብሔር ይባርክ። ዳንዬ እንግዲህ ጥያቄን እየጨረስኩ ነው፣ ግን ከመጨረሴ በፊት ወጣቶች በተለይ አንተን ኢንተርቪው እንደማደርግ የሚያውቁ ሰዎች ውጤታማ ህይወት ለመኖር ምን ትመክረናለህ ብለሽ ጠይቂልን ብለውኛል። ምን ትመክራቸዋል? እግዚአብሔር ይመስገን። እኔም ዛሬም ተማሪ ነኝ። ሁላችንም አወቅን ባለን ጊዜ ነገሮች አለቁ እና በጣም የተማርኩት 3 ነገር ከብዙዎች ትልልቅ ሰዎች፣ አንደኛው surround yourself with people whose eyes light up when they see you. So powerful. ነው ማለት ምንድነው? surround yourself successful ከሆኑ ሰዎች ያንቺን በረከት ውጤታማነት ደስ የሚሰኙ ያንቺን መክበር ጌታን የሚያከብሩበት የሚያስደስታቸው ፓስተር ቲዲ ጄክስ የተናገሩት በጣም አንድ ኢምፖርታንት ነገር አለ። I have never seen a millionaire talking about another million bad things አለ። ለምን? They're too busy making the second million አለ። በጣም ፓወርፉል ነው ማለቱ ምንድነው? ጊዜ የላቸውም እነሱ። ሌላውን ሰው ለማድረግ አዎ ብዙዎች ምንድነው ዛሬ የሚያደርጉት? የቱን መጥፋት ነው? የኔን መጥፋት ነው። ኦኬ እንደነዛ አይነት ሰዎች በህይወትሽ ያንቺን ጸጋ የማያወጡ ባንቺ ውስጥ ያለው መልካም ነገር የማያመጡ ሰዎች አካባቢሽ መኖር የለባቸው። መውደቂያን ጉድጓድ የሚቆፍሩ ማለት ነው። ይገርማል። እኔ የራሴን ኤክስፒሪየንስ ወስጄ ስለኔ ብዙ ይናገሩ የነበሩ ይቅር ይበለኝ ድሮ በእኛ ሀገር ሪበጮት ሪበከንቱ የሚባለው እንደዛ አይነት ቦታ ሳን ፍራንሲስኮ እንደ መካለስተር ላይ ጎልደን ጌት አቬኒው በጣም ድሮ እህቴ ሄዳ የምትመሰክርበት ጠመንጃ የሚወሰድበት ቦታ እንደዛ አይነት ሰዎች ናቸው በችግር ውስጥ ያሉ እና እግዚአብሔር የተመሰገነ ይሁን። ሰዎች ራስን ዲፌንድ አርክሲሎ ዋይ እኔን ዲፌንድ የሚያደርገኝ ጌታ ኢየሱስ ክርስቶስ ነው። ታዲያ ይገርማቸዋል። ዳዊት ምን አለ? በጠላቶቼ ፊት በራሴን ቀባ፣ እኔን ከፍ ከፍ አደረግ። አሁን እነሱ የት እንዳሉ ማላቅም፣ ለንቀት አይደለም። እነሱ ግን ያለውበትን ያውቃሉ። የእግዚአብሔር ስራ። ስለዚህ ውሎህን አንተ ለየህ ማለት ነው። ለየሽ። በጣም ይሄ አንደኛው ነው። ሁለተኛው slowly is the fastest way to get where you want to be. Isn't that powerful? Wow. Slowly is the fastest way to get where you want to be. ምንድነው? ብዙ ጊዜ rush እናደርጋለን። overnight success. እኔ ራሴ 2 ብር ከ90 ሳንቲም ከ46 ዓመት በፊት የመጀመሪያው ስራዬ በሰዓት ከማረምሽ በፊት እኔ ራሴን አረብኩት። እንዳትስቅ በሰዓት ግን እግዚአብሔር ይመስገን እኛ የቤተሰባችን ያስተማሩን 3 ፕሪንሲፕል fear of God እግዚአብሔርን መፍራት፣ ትምህርት ኤጁኬሽን፣ ከዛ hard work። የኛ እህታችን ዶክተር ፋንቱ ያስተማረችን ትልቅ ነገር ቢኖር ይሄ ዌልፌር፣ ይሄ ሰብሲዲ ሃውሲንግ አንድ ሳንቲም ከገቨርንመንት ሄልፕ አግኝተን አናውቅም። ራሳችን ትምህርት ቤት ከተትን፣ እግዚአብሔር ረዳን። ስለዚህ people see your glory but you don't know your story ይባላል። my story is gas station ሰርቻለሁ፣ ሃምበርገር ጠብሻለሁ። አሁን I get emotional ኦኬ። ግን በሰራሁበት ስራ ሁሉ እግዚአብሔር የተመሰገነ ይሁን። እግዚአብሔርን እያስከበርኩ በታማኝነት ሃምበርገሩን ስጠብስ 15ቱን ባክስ እየከተትኩ ነው እሰራ የነበረው ፋስት። ጋስ ስቴሽኑ እንኳን እውነት ለመናገር 16 ሰዓት የምሰራበት ጊዜ ነበርና እንቅልፍ ተኝቼ በሩ ተዘግቶ ሰዎች መጥተው ሄ ብለው አንኳኩተው ያስከፍቱ ነበር ጋዙን እንድለቅላቸው። ግን ያንን ሁሉ ዋጋ ከፍለን እግዚአብሔር ሰው አድርጎናል። እና ይሄ ምንድነው የሚለው ቀስ ያለ ማድረግ ሰክሰስ ኦቨርናይት አይመጣም። ኦኬ ሰክሰስ ቴክስ
patience, consistency. ሶስተኛው ሐሳብ the top of the mountain is the bottom of the next. Okay. My goodness, ይሄ ቢገባችሁ ወገኖቼ። አዎ የሚቀጥለው ህይወት መጀመሪያ ምንድነው የሚለው? keep climbing, okay? Striving for improvement is ongoing process. ጻድቃን 7 ጊዜ ይወድቃል 7 ጊዜ ይነሳል ነው። መውደቅ አለ፣ መነሳት አለ። ብዙዎች ሰዎች ሊጎትቷችሁ ይፈልጋሉ። ኦይ ቺቱ ኦይ ዳኒ አይችሉም፣ ቁመቱ የላቸውም፣ መልኩ የላቸውም፣ ታለንቱ የላቸውም። እናንተ በመጀመሪያ ቪዥን ይኖራችሁ። ብዙ ጊዜ ወደ ኋላ የቀረንበት የኛ ህዝብ ግልጽ የሆነ ራዕይ የለንም። መጽሐፍ ቅዱስ ራዕይ የሌለው እንደ እውር ነው የሚለው። ይጠፋል። ራዕይ የሌለው ይጠፋል። ስለዚህ ቪዥን ይኖራችሁ። ያንን ቪዥን ከጌታ ከተቀበላችሁ ስለ ትዳራችሁ ይሁን፣ ስለ ትምህርታችሁ ይሁን፣ ስለ ካሪየራችሁ ይሁን ክሊር ደግሞ በጊዜ አርጉት። አትቆዩ፣ ጊዜ አታቃጥሉ። እዚህ በጣም የሚገርም ነገር እስካሁን ትንሽ የሚያስቸግር ነገር ምንድነው? የታይም ኮንሰፕት የለም እዚህ የለም። ይገርማል። የዛሬ ዓመት ነግሬሻለሁ። በጣም የምወዳት ነው የማከብራት እህቴ የወንጌላዊ ሰናይት አጎናፍር ባልና ሚስቶች ጓደኞች ነበሩና እዚህ ሸረተን ለቁርስ ጋበዝኳቸው። በ3 ሰዓት ጠዋት ማለት ነው። እኔ ለባብሼ ወረድኩ በሰዓቷ። ስልክ ደወልኩላቸው። አዎ እየመጣን ነው። የት ናችሁ? ወደ 4 ሰዓት ተኩል እንመጣለን አሉ። ኖ ሶሪ በሉ ሌላ ጊዜ ማድረግ አለብን። ቪዥን ያስፈልጋል፣ ታይም ማኔጅመንት ያስፈልጋል። ከዛ ፔሽንት ቅድም እንዳልኳችሁ ዋናው ፔሽንት እና መቻኮል አያስፈልግም። ኦቨርናይት ሰክሰስ አይመጣም። you gotta pay the price። ሀብታም ቤተሰብ ከሌላችሁ ሚሊየንስ ኦፍ ዶላርስ የሚያስተላልፋችሁ ከሌለ በቀስታ ረጋ ብላችሁ በእግዚአብሔር ታምናችሁ የምትችሉትን አድርጉ፣ የማትችሉትን ደግሞ ለጌታ ስጡ። እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ያሳርፋችኋለሁ። እኔ አሁን የኔ ስራ ይሄን ልንገራችሁ በግልጽ ከባድ ስራ ነው። የሚጀምረው በየሳምንቱ በዜሮ ነው፣ ወሩም በዜሮ ነው። እግዚአብሔር ግን አሳፍሮኛ አያውቅም። ስራ ይመጣል። አንደኛ ብዙ ቆይቼበታለሁ፣ ሁለተኛ ፐርሲስተንት ነኝ፣ ሃርድ ወርክ አለኝ፣ ከዛ ፔሽንስ አለኝ። እግዚአብሔር ደግሞ የከፈተው ለኔ በር የሚዘጋው የለም። ካልከፈተ ደግሞ ምንድነው የምለው? ለዘላለም ይዘጋ። ለምን? ለሞት ሊሆን ይችላል። ከሱ ያልመጣ ነገር አይምጣብኝ። ልክ ነው። ጌታ ይባርክ ዳኒ። እስቲ እንደው በመጨረሻ ብትናገር ደስ የሚል ነገር ካለ አንተ ላንተ ድል ልስጠኔ ጨርሻለሁ። አሜን። እንግዲህ አመቱን እግዚአብሔር የተባረከ ይሁን። ልም ብሎ ሄዶ እቱዬ እንደገና ስላየሁሽ every time I see you look better and better። Thank you። እና ደግሞ በጣም አከብርሻለሁ ከልቤ ነው የምለው። ለምን? ዋጋ እየከፈልሽ ነው። ላይፍሽን አውቃለሁ፣ ሂስትሪሽን አውቃለሁ። እና ወገኖች እኔ እቱን አውቃለሁ። ብዙ ኖሯት አይደለም፣ ነገር ግን እግዚአብሔር ይሄንን ነገር በውስጧ ስላስቀመጠ ይሄን ስራ የምትሰራው በኪሳራ ነው፣ እናንተን ለማገልገል። እግዚአብሔር ካስቻላችሁ እንደዚህ ያለ ሚኒስትሪ እርዱ። እንደኛም አይነት ከኛም ብዙ የተሻሉ ሰዎችን ይዘው ለመምጣት እኔ አውቀዋለሁ። ስቱዲዮ ያስፈልጋል፣ ካሜራማን ያስፈልጋል። አለ ገንዘብ የሚሰራ ነገር የለም። አንድ ቀን እኔን ጠይቃኝ አታውቅም። እኔ ግን እግዚአብሔር በሚያስችለኝ ትንሽ ኢንቮልቭ አደርጋለሁ በሚኒስትሯ እና በዚህ አገልግሎት የተጠቀማችሁ ሪች አውት ቱ ሄር ፋይናንሻሊ ብለስ አድርጓት። ኮሜንት ካላችሁ ንገሯት። በተረፈ እግዚአብሔር አገራችንን እያየ ነው። እግዚአብሔር ደግሞ በሰላም በፍቅር ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ አንድ ነው። ስለዚህ የተለያየን ጎሳ አንድ ሆነን በፍቅር እግዚአብሔር በዚህ በከበረ ምድር እንዲያኖረን
ጌታ ይርዳን። እግዚአብሔር ይባርካችሁ። አንቺንም እግዚአብሔር ይባርክ። ተባረክልኝ ዳኒ። በተለይ እኔ ሞር ማስበው ለወጣቶች ነው። ወጣቶቹን አሁን በጣም ደስ ብሎኝ ነው ይሄንን ዛሬ ትልቅ ትምህርት ነው በዳኒ የተማራችሁት ብዬ አስባለሁ። ስፔሻሊ ህይወትን ገና መጀመር ላይ ላላችሁ ወጣቶች ተመልሶ የሚገኝ ነገር አይደለም እድሜ። በጣም አዝናለሁ በዚህ ዘመን ላሉ ወጣቶችን ሳይ ምናል በዚህ ዘመን በተወለድኩ ነው የምለው። ምክንያቱም ብዙ ኦፖርቹኒቲስ አላት ኢትዮጵያ፣ ብዙ ስትራግል አለ፣ ብዙ ኦፖርቹኒቲም አለ እና እንደዚህ ጊዜያችሁን እንዴት አድርጋችሁ እንደምትሰሩ እኮ ነው እንዴት እንደምትራመዱ ይሄን እንኳን አስተላልፌላችሁ ዛሬ ይሄን ሲጨርስ እኔ በቃ ሚሽን አኮምፕሊሽድ ነው የምለው። በእውነት እግዚአብሔር ይባረክ። በጣም ደስ ብሎኛል ዳንዬ። እንደዚህ አይነት ጊዜ ይኖረኛል ብዬ ካሰብኩት ሁሉ በላይ ነው። ስለዚህ ዛሬ ብዙ እንደተማራችሁ እንደተጠቀማችሁ ተስፋ አደርጋለሁ። እኔ ለራሴ እየተጠቀምኩ ነው ያደመጥኩት። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ በደህና ክረሙ።